ለአምላካችሁ ያላችሁበት ቦታ ባይነታችሁ እንኳን በልባችሁ ለዚህ አምላክ እልል በሉለት። ዛሬ መቅረጽ እስከሚያዳግተኝ ድረስ ያለቀስኩበትን የሚገርም የእግዚአብሔር ድንቅ ስራ የተሞላበትን ታሪክ ነው የማሰማችሁ። እኔ አምላካችን ምን አይነት አምላክ ነው? ምን አይነት አምላክ ነው ያለን? ምን አይነት አባት ነው ያለን ግን እግዚአብሔርን እና ማለት ነው እስከ መጨረሻው ድረስ እንድትከታተሉኝ እጋብዛችኋለሁ። ነገር ግን እንዲህ አይነት ድንቅ የእግዚአብሔር ስራ የተሞላበትን ቪዲዮ እየታየ እየተሰማ ስላልሆነ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ብዙ ቦታ እንዲደርስ የእግዚአብሔር ድንቅ ስራ ድንቅ ተአምራቱ በየቤቱ የሚፈጽመው ድንቅ ስራው ለህዝብ ሁሉ እንዲሰማ እንድታደርጉ እጠይቃችኋለሁ። እስከ መጨረሻው ድረስ ረዘመ ብላችሁ እንዳታቋርጡ፣ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ ጋብዛችኋለሁ። ወደ ታሪኩ መራችኋለሁ። የገጠር ልጅ ነኝ። አንድ ታላቅ ወንድም፣ 3 ታናናሽ እህትና 2 ትንንሽ ወንድሞች አሉኝ። አንድ ላይ ለእናትና ለአባታችን 7 ልጆች ነን። በግብርና ስራ ነው የምንተዳደረው። አባታችን ትንሽ መሬት አለችው። እሷን እያረሰ ከላዋ እየሸጠ ከብት የማዋለድ ሙያም ስለነበረው ሲገኝ እሱንም እየሰራ የጭድ ፍራሽ እየሸጠ ነበር የምንኖረው። አባታችን ከሞተ በኋላ ግን እናታችን ብቻ ቀረች። በዛች ትንሽ ማሳ 7 ልጆች ማኖር ከበዳት። ከምንበላበት የማንበላበት ጊዜ በዛ። ደብተርና እስክሪፕቶ እየገዙ ዩኒፎርም እያሰፉ መማር አልተቻለም። ታላቅ ወንድሜ ትምህርቱን ለማቋረጥ ተገደደ። የአባቴን ቦታ ተክቶ የሚያርሰው የሚያጭደው ነዶ የሚሰበስበው እሱ ሆነ። 2 እህቶቼ ለሰው ቤት ውሃ በአህያ እየጫኑ ይሸጣሉ። ታናናሾቹ ወንድሞቼ የሰው ቤት እረኝነት ተቀጠሩ። እኔም እዛው ገጠር ውስጥ ያለች አንድ ሻይ ቤት ተቀጥሬ መስራት ጀመርኩኝ። እናቴ በዚህ በጣም ታዝናለች። በተለይ የወንድሜ ከትምህርት ማቋረጥ ይሰማታል። የትንንሾቹ ሰው ቤት መግባት፣ የኔ የትም ግቢ በማትባል በር ሰው ቤት አጎንብሶ ቀና ማለቴ ብቻ አይ ልጆቼን እያለች ታለቅሳለች። ምን ነው እንደ አባታችሁ እኔንም ቢወስደኝ ኖሮ መጠቀምኳችሁ ትለናለች። እኔ ግን ከአንዲት ጓደኛዬ ጋራ አረብ ሀገር ለመሄድ የቤተሰቦችን ህይወት ለመቀየር ቆርጬ ተነሳው። ገንዘብ ማሰባሰብ ጀመርኩኝ። ገና የመጀመሪያ ስለነበረ ቶሎ አልተሳካልኝም ነበር። በስተመጨረሻ ግን ተሳክቶልኝ ወጣው። ሄጄ የቤተሰቦችን ህይወት እንደምቀይር ሳስብ ደስ ቢለኝም ግን ከእናቴ ተለይቼ አላውቅም ነበር። እናቴም ከኔ ውጪ አይሆንላትም ነበር። ጓደኛዋ፣ ሚስጥረኛዋ እኔ ነኝ። ቡና እንኳን አፍልታ ከተቀጠርኩበት ቤት እንደ ጎረቤት ትጠራኝ የነበረው እኔን ብቻ ነበር። የኔና የሷ ይለይ ነበር እና ከሷ መለየቱ ነበር የተራራ ያህል ከብዶኝ የነበረው። ነገር ግን ሄጄ የሷም ህይወት እንደሚቀየር ሳስብ ደስ ይለኝ ነበር። ጉዞዬ ተሳካና በሰላም ኤጀንቶቹ ተቀብለውኝ የምሰራበት ቤት አስገቡኝ። እግዚአብሔር ይመስገን የገባውባት ማዳሜ በጣም ጥሩ ሰው ናት። ልጆቿ በጣም ነው የሚወዱኝ። ባለቤቷም በጣም ጥሩ ሰው ነው። ብቻ እግዚአብሔር ይመስገን እዛም ደስ ብሎኝ ስራዬን እየሰራው ቀጠልኩኝ። ሙሉ ደሞዜን ነበረ ለእናቴ የምልከው። መሬት እየተኮናተሩ እንዳርሱ አደረኩኝ። ወንድሞቼ እህቶቼም ከሰው ቤት ወጥተው ትምህርታቸውን እንዲማሩ አደረኩ። ለእናቴ ከሳር ቤት ወደ ቆርቆሮ ቤት ቀየርኩላት። እናቴ ምንም እንዳይጎልባት ነበር እለፋ የነበረው። ታዲያ እናቴ ምንም ደስተኛ ብትሆንም ልጄ እባክሽ አንዴ ነይና ልይሽ፣ አንቺን ባዳ ሀገር ልኬ ለባዳ ሰጥቼ እኔ ልጆቼን ታቅፌ በአንቺ ላብ በአንቺ ጉልበት አለፈልኝ። ልጄ ምንም ለእኔም ለወንድሞችሽም ለእህቶችሽም የምታረጊው ነገር ቢያስደስተኝም ልፋትሽን ከኛ መለየትሽን ባዳ እጅ ላይ መሆንሽን እያሰብኩኝ እህል አልበላ አልዋጥ ትለኛለች። ቀንና ሌሊት ጸሎቴ ላንቺ ነው። ጠብቅልኝ፣ ክፉዋን አታሰማኝ፣ በሰላም ወደ ሀገር መልስልኝ፣ በሰላም አይኗን አሳየኝ እያልኩ ነው የማለቅስበት ትለኛለች በደወልኩ ቁጥር። እንደዛ ስትለኝ እኔም ሆድ ይብሰኛል። ነገር ግን አይዞሽ እናቴ እመጣልሻለሁ፣ ትንሽ ልስራ ብዬ ነው። እናቴ ወንድሞቼም ይማሩ፣ ለአንቺም የሆነ ቋሚ ነገር ወደፊት የማትቸገሪበት ነገር የማመቻችበት ገንዘብ ለያዝ ብዬ ነው። አይዞሽ አታስቢ፣ እኔ እዚህ ጥሩ ሰዎች ቤት ነው የገባሁት ብዬ አጽናናታለሁ። ታላቅሰን ተለቃቅሰን ስልኩ ይዘጋል። ታዲያ እንደዚህ ያልኩኝ እኔም 3 ዓመት ሞላኝ። ማዳሜም ጥሩ ስለነበረች የቤተሰቤንም ህይወት እየቀየርኩ ቤተሰቦቼንም ከረሃብ ከችግር እያወጣው ስለነበረ ደስተኛ ነበርኩኝ። 1-2 ዓመት ጨምሬ ገንዘብ በእጄ ይዤ እሄዳለሁ ብዬ ተረጋግቼ ስራዬን ቀጠልኩኝ። ማዳሜም ለበዓላቸው ፕሮግራም ሲኖራቸው የአንገት የጆሮ ወርቅ ትሰጠኛለች። እህቶቿም እንደዛው በወርቅ በልብስ ያንበሻብሹኛል። ወርቁን ለእናቴ እያልኩ ነበር አስቀምጥ የነበረው። እኔም ማዳሜ ስለተመቸችኝ ማዳሜም ስለተመቸዋትና
ስለምትወደኝ ወደ ሀገር ቤት እንድሄድ ስለማትፈልግ እዛው 4 ዓመት አስቆጠርኩኝ። ከዛ በኋላ ግን የመሄድና እናቴን የማየት ፍላጎቴን እየጨመረ መጣ። እናቴ፣ እህቶቼ፣ ትንንሾቹ ወንድሞቼ በአይኔ ላይ ይሄዱብኝ ጀመረ። ከዛ ዛሬ ነገ ስል በመሀል እናቴ በደወልኩ ቁጥር ትንሽ ያመኛል ትለኛለች። ታከሚ እያልኩኝ ገንዘብ ልካለሁ። ታክም ያለው ትለኛለች። ትንሽ ይሻላትና ደግሞ ይነሳባታል። ደግሞ ትታከማለች፣ ትድናለች። በአመማት ቁጥር እባክሽ ልጄ ነኝ ልሽ የታመመ ሰው ምን እንደሚሆን አይታወቅም ትለኛለች። አመመኝ ባለች ቁጥር ሆዴ ይረበሽ ጀመረ። እናቴ የሆነ ነገር ሆና ማሰብ አልፈልግም ግን ቶሎ መሄድ እንዳለብኝ እየወሰንኩኝ መጣሁ። እዚህ ስደት ከመጣሁ ከፈጣሪ ጋር ያለኝ ቁርኝነት በጣም ጨምሯል። ባዕድ ቤትም ስለሆንኩኝ ብቻዬን ከቤተሰብ ከአዝማድ ተነጥዬ የማውቀው ሰው በሌለበት ቦታ አንድ የማውቅ ነገሬ ፈጣሪ ነበረ። አንድ እንደ እናትም እንደ አባትም እንደ ጓደኛም ከሱ ጋር ነበረ ማወራው። እዚህ ያለኝ ቤተሰብ አንተነ፣ ወገኔም ዘመዴም አንተነ፣ አንተ ጠብቀኝ፣ ቤተሰቦቼን ክፉ እንዳታሰማኝ እያልኩኝ ከአምላኬ ጋር አወራ ነበረ። ችግረኛ አብያተ ክርስቲያናት ብር እየላኩኝ አግዛለሁ። አስራት በኩራት አወጣለሁ። ችግረኛ ሰው ሲያለቅስ ካየሁ እረዳለሁ። ብቻ በአምላኬ ፊት መልካም የሆነውን ለማድረግ እጥራለሁ። ጠዋት ስነሳ፣ ማታ ስተኛ ሳልጸልይ አልተኛም። ብቻ አንተነ ተስፋዬ እለዋለሁ። ታዲያ እናቴ ይሄ ያዝለቀቅ የሚያደርገው ህመሟ ሊተዋት አልቻለም። ይባስ ብሎ 1 ሳምንት ሙሉ አልጋ ላይ ተኛች። በቃ እሄዳለሁ የቀረው ይቅር አልኩኝ። ነይ እባክሽ ልጄ ስትለኝ በቃ አሁን ልመጣ ነው እያልኳት ባለሁበት አንድ ቀን ጠዋት ስነሳ ወንድሜ ደውሎ ነይ በቃ ከቻልሽ አሁኑኑ ነይ አለኝ። እናቴ ምን ሆነች ነበር ያልኩት። አይ ምንም አልሆነችም፣ ግን ነይ በቃ በጣም ታማለች አለኝ። ራሴን መቆጣጠር ነበር ያቃተኝ። እጄ ተልፈሰፈሰ። ስልኩን ጆሮዬ ላይ መያዝ አቃተኝ። አገናኘኝ አልኩት። አይ አሁን ተኝታለች አለኝ። እናቴ ከሞተች ንገረኝ አልኩት። አልኩኝ። አጎቴም ደወለ። አሁኑኑ ነገ ዛሬ ሳቲ ነይ አለኝ። እናቴ ከሞተች ለምን አትነግሩኝም ብዬ ጮኩኝ። ለማን ነው የምለፋው? ለማን ነው የተሰደድኩት? ለማን ነው አይኗን ሳላይ ሰው ሀገር ባዘንኩት? አምላኬ ስተማመንብህ እዚህ ሰላም ሰጥተህ አረጋግተህ ያቆየኸኝ እናቴን ሳላያት ከእናቴ ልትለየኝ ነው አልኩኝ። ከፈጣሪ ጋር ግብግብ ጀመርኩኝ። ተንከባለልኩ መሬት ላይ። ማዳሜና ቤተሰቧ ደነገጡ። የማዳሜን ባል የተጠየቀውን ብር እየከፈለ በአስቸኳይ ያስጨርሰልኝ። እኔ ትግሌ ከአምላኬ ጋር ሆነ። አመስግኜ ሳልጨርስ እንድወቅስ ልታደርገኝ ነው? እኔ አንተን ተማምኜ ነው ባዕድ ሀገር የተቀመጥኩት። ቤተሰቤን እናቴን ለአንተ አደራ ሰጥቼ ነው። ታዲያ እንዴት አደራ ከሰጠው አጉድለህ ትጠብቀኛለህ? ሊያውም እናቴን አልኩት። አነባው። እንባ እንደ ጅረት ከአይኔ ፈሰሰ። አንተ ሞት የማይቋቋም የሞተን ታስነሳለ። በላሁን የእናቴን ሞት አዘጊ። በገባውን ሰማይ ላይ ለኢያሱ ፀሐይ እንዳቆም ለእኔም የእናቴን ሞት አስቁምልኝ። የእናቴን አይኗን ሳላይ ምንም እንዳትሆን የእናቴን ሞት አስቁም ብዬ አምላኬን እንደ አምላክ ሳይሆን እንደ ሰው አዘዝኩት። በሳምንቱ ሁሉም ነገር አልቆ ወደ እናቴ በረርኩ። እናቴ ጋር ስደርስ እናቴ የሞት አፋፍ ላይ ነበረች። በኦክስጅን ነው ያለችው። ሰው አታውቅም፣ እራሷን አታውቅም። እላዋ ተደፍቼ ተንሰቀሰቅኩ። ምን አጠፋው እናቴ? አንቺን እንዲደላሽ ነበረ የራኩት። አንቺ እንዳትቸገሪብኝ ነበረ ትቼሽ ሄድኩት። ቀና ብለሽ ልጄ መጣሽ ብለሽ ሳሚኝ ብዬ የሞተች ያህል እላዋ ተደፍቼ ያነባው። ሰው ሁሉ አብሮኝ ያነባ። ከዛ እኔ እሷን ትቼ ወደ መድኃኒዓለም ደጅ ሮጥኩኝ። ከአጥሩ በር ጀምሬ ነበረ በዳዴ ተንፏቀቅኩት። እናቴን እንዲህ ነበር ሰጥቼ ሄድኩት። ምነው አምላኬ ለምን እንዲህ ቀጣኸኝ? በሰው ሀገር እኔን ስትጠብቅ ምነው በሀገሯ እናቴን ትንፋሽ ከለከልካት? ስለ እናትህ ስለ ድንግል ማርያም ብለህ ተለመነኝ አምላኬ። አቅፋ ስደት ስለወጣችው ስለተራበችልህ ስለተጠማችልህ ስለ እናትህ ብለህ እናቴን መልስልኝ፣ እናቴን አቆይልኝ። የኢያሱን ፀሐይ እንዳቆምክ የእናቴን ሞት አቁምልኝ። በሞት ላይ እዘዝ ስለ እናት ስለ እመቤቴ ብለህ ብዬ ደጁን በእንባ አጠብኩት። እኔ ይሄንን ስል ማንም ላያምነኝ ይችላል፣ ግን እዛ የነበሩ ሁሉ አይተዋል። እንደዚህ ደጁ አልቅሼ ከነነጠላይ የቤቱን ጸበል በትንሽ ሃይላንድ ይዤ ወደ እናቴ ስመለስ እናቴ ነቅታ ጠበቀችኝ። እናቴ አየችኝ፣ አይኗ አብሮኝ ተንከራተተ። እናቴ እንደነቃች ሳይ አይታኝ እንዳወቀችኝ ሳይ ጮኩኝ። እሷን ሳልስም ለአምላኬ ተደፋው። የማትዘገይ አምላክ ምን ልክፈልህ? ምንም ከፍልህ አለኝ አልኩኝ። ተነስቼ እናቴ ላይ ወደኩኝ፣ ዳበስኳት፣ ሳምኳት። ልጅሽ መጥቼልሻለሁ አልኳት። ፊቷ ላይ ደስታ አነበብኩኝ። ከአይኗ የደስታ እንባ ወረደ። በእናቱ ሲለምኑት የማይዘገየው አምላክ ስለ እናቱ ብሎ እናቴን አነቃልኝ። ከዛ በኋላ እናቴ እያገገመች ወደ ጥሩ ጤና ሁኔታ ተመለሰች። ቀኑ 28 አማኑኤል ነበረ፣ ይነክስ ነበር እና በጠዋት ከእናቴ አጠገብ
ተነስቼ ዛሬ ታቦት ሳይገባ አልገባም ብዬ አማኑኤልን ለምኜ ላደረገልኝ ነገር አመስግኜ ከሰጠኝ ሙዳይ መጽዋዕት ውስጥ ከትቼ ልክ ወደ እናቴ ስመለስ ዶክተሩ እናትሽን ይዘሽ ወደ ቤት መሄድ ትችያለሽ የሚል ዜና አበሰረኝ። አይ ያንተ ስራ አልኩኝ አማኑኤል ክርስቶስ አባቴን። እናቴን ይዤ ወደ ገጠር ተመለስኩኝ። ከዛም እግዚአብሔር ለእኔና ለእናቴ ጊዜ ሰጠን። የሆዴ ሆዳችንን አወራን፣ ሳቅን፣ ተጫወትን፣ ደስ ብሎ ኑሮን ቀጠልን። እናቴን ስጋ ወደሙ ተቀበይ አልኳት። እናቴን ፈቃደኛ ሆነች። ነጭ ልብስ አልብሼ እናቴን አስቆረብኳት። እቤታችን ደስታ ሞላ። ከዓመት በኋላ እናቴ ያው ህመም ተመልሶባት አረፈች። በእናቴ ሞት በጣም ባዝንም ግን ፈጣሪን አላማረርኩትም። ሰው ሊሞት ግድ ነውና እናቴ ለምን ሞተች አላልኩም። ይልቁንም ከእናቴ ጋራ ጊዜን ቀንን የሰጠኝን አምላክ ተመስገን። ያኔ ወስደህብኝ ቢሆን ኖሮ ምን ይውጠኝ ነበር አልኩኝ። ፈጣሪን አመሰገንኩት። እናቴን በክብር ከቀበርኩ በኋላ ወደ ማዳሜ ነይ እያለች ትፈልገኝ ስለነበረ ከዓመት ከ8 ወር በኋላ ወደ ስራዬ ተመለስኩኝ። ዛሬ ወንድምና እህቶቼን ገንዘብ እየላኩኝ አስተምራቸዋለሁ። ፈጣሪን እያመሰገንኩ እመቤቴን እየጠራው በሰላም ስራዬን እየሰራው አለው እልሻለሁ ብላለች። እና እንግዲህ ለስንተኛ አሁን ለአራተኛ ነው ለአምስተኛ ጊዜ ነው እንባ እየቀረረኝ ያለውና እንግዲህ ምን ይባላል? እውነት ምን ይባላል? እና ይህንን የሚያደርግ እንደዚህ ደራሽ የሆነ የልባችንን የሚሞላ የልባችንን የሚፈጽም የሚደርስልን አምላካችን እግዚአብሔር የከበረና የተመሰገነ ይሁን ነው የምንለው። ይህንን ቪዲዮቻችንን ሪፖስት እያደረጋችሁ ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ብዙ ቦታ እንዲደርሱ እንድታደርጉ እጠይቃችኋለሁ። እንደዚህ አይነት የእግዚአብሔር ድንቅ ስራ የተሞሉ የእግዚአብሔርን ድንቅ ተአምራትን የያዙ የተለያዩ ታሪኮች የሚሰማበት አካውንት ነውና ይህንን አካውንት ብዙ ፎሎወሮች፣ ብዙ ተከታዮች፣ ብዙ ሰሚዎች የእግዚአብሔርን ድንቅ ስራ የሚሰሙ ሰዎች እንዲኖሩ እንድታደርጉ እየጠየኳችሁ በሌላ የእግዚአብሔር ድንቅ ተአምር ተመልሰን እስከምንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን። ሰላም ሁኑ።